ሰላም እንዴት ናችሁ? ዛሬ ደግሞ ምን ይዘን መጣን? ያሸነፈ ይሄን ሽንኩርት ለዝንጅብል መብላት ነው። ይሄ ማንካ 20 ነው ያለን። 20 5 ናቸው። 5 ጊዜ 4 20 ናቸው። ከዛ እኔ ጠይቅሻለሁ ቶሎ ትመልሽልኛለሽ ማለት ነው። ኦኬ 4 6 ማድረግ አለብኝ ማለት ነው። ኦኬ 4 6 ኦኬ እሺ ኦኬ 4 6 ቢ ኦኬ ጠይቅኛለሽ ወይስ ድጋሜ? እሺ በላሽው እኮ ዝንጅብል 3 4 ተሸነፍኩኛ። 3 4 ምን ያቃጥላል ግን ያው እንግዲህ የጨዋታ የጌም ጉዳይ ነው። ለምን ችግር የለውም። ጨጓራ አለብኝ። ጨጓራዬን ያው እንትን ልትለው ነው ልታረገው ነው። ከልክሉልኝ። እሺ አሁን የምታረጊው እዚህ ጋር 5 4 ቦታ አለ 20 ነው። አሁን የምታደርጊልኝ 3 እና ኦኬ ሌላውን ደግሞ 4 እና 5 አድርጊልኝ። ከዛ 18 ይመጣል። 3 ታመጣና እንዴ ደብድራ አስተካክልልኝ። 20ውን ነው የምፈልገው። 4 እና ምን አልሽኝ? 5 ኦ ማይ ጋድ this ሁለት ሻላሽ አንቺ ራስ ጥያቄሽ ትክክል ነው የጠየቅኩሽ አይደለም። ትክክል ነው የጠየቅኩሽ። ምን አልሽኝ? 3 4 እና 3 9 አይደለ? 3 9 አይደለም? 5 እና 4 አልኩሽ። ኦኬ 9 18 አሁን ምን ነኝ እንግዲህ የምበላው ማለት ነው። እሺ ወይኔ ጓደኞቼ ጥያቄሽ ትክክል አለ። ኦ ማይ ጋድ ጥያቄሽ ትክክል አልነበረ። ኦኬ ጠይቂኝ። ኦኬ ቆይ 5 እናድርገው ድጋሚ። ሆነ በያ ጠይቂኝ። 5 እናድርገው። ኧረ ችግር የለውም። ኦኬ እኔ የምፈልገው አሁን ስንት አምጪና ስንት ማስተካከል አለብኝ? 6 4 እንደደረከኝ 6 4 አዎ ኦኬ 6 4 እስካሁን ድረስ ሂሳብ በነገራችን ላይ የሂሳብ ክፍለ ጊዜ ላይ ሂሳብ ትምህርት ብዙም ስላልሆንኩኝ የሂሳብ ክፍለ ጊዜ ላይ እወጣ ነበር። ለዛ በቃ ጠፍቶብኛል ማለት ነው። ተባበሩ ድምር ላይ እናንተ እንዴት ምን ማለት እንዳለብኝ ታሳዩኛላችሁ። ምንድን ነው የምትበይው? ኧረ ተቃጠልሽ። ኧረ ተይኝ በእናታችሁ። እሺ አምጪው ሽንኩርቱን ብይ። ሽንኩርት እሺ